ሰላም የተወደዳችሁ የተከበራችሁ በመላው ዓለም የምትገኙ ወደ ተመልካቾቻችን ዛሬ ደግሞ አስደናቂ መረጃ ይዘንላችሁ ቀርበናል። በብፁዕ ቅዱስ አቡነ ካርዲን ዳግማዊ የሚመራ የአርሜኒያ ሐዋርያዊት ቤተክርስቲያን ከፍተኛ መንፈሳዊ ምክር ቤት አንድን ሊቀ ጳጳስ ከስልጣን ሽራለች ይላል። እንግዲህ በዚሁ መሰረት ከዚህ ቀደም ሲጠሩበት የነበረውን የጵጵስና ማዕረግ ሽሮ በስመ ጥምቀታቸው አርማን ተብለው እንዲጠሩም ወስነዋል ይላል። የቀድሞ የማሲስ አገረ ስብከት ስልጣንን አላግባብ በመጠቀም የተጣለባቸውን ግዴታዎችን ባለመወጣት እንዲሁም በአገረ ስብከቱ ቀሳውስት ላይ የፈጸሙት ጫና መነሻ በማድረግ ቅዱስ ፓትርያርኩ ጉዳዩን አጢነው ከአገረ ስብከት እንዲነሱ ማድረጋቸውን ተከትሎ ሊቀ ጳጳሱ ቤተ ክርስቲያኒቱን በመደበኛ ፍርድ ቤት መክሰሳቸውን መነሻ በማድረግ የተወሰደባቸው እርምጃ መሆኑም ተጠቁመዋል። እንግዲህ እነዚህና የመሳሰሉት ዛሬ በተለያዩ ሶሻል ሚዲያዎች የተመለከትናቸው መረጃዎች ናቸው። ይህንን ቤት ፎሎ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጋር ትቆዩ ዘንድ የአክብሮት ጥሪያችን ነው። እናመሰግናለን።